ሰበር ጥሩ ዜና እንኳን ደስ አላችሁ ወገን። ታተላለፉት 50 ምናምን ቀናት ተዘግቶ የነበረውና ዓለምን ሲያስጨንቅ የነበረው የሆርሙዝ ሰርጥ ኮምፕሊትሊ መከፈቱን የኢራኑ ፎሬን ሚኒስትር የውጭ ጉዳይ ሚኒስትር አባስ ከደቂቃዎች በፊት አሳውቀዋል። እዚህ ጋር በምታዩት ትዊት እንግዲህ እንዳሳወቁት ከሊባኖስ ጋር እስራኤልና ሊባኖስ ድርድር ላይ መድረሳቸውን በትናንትናው ዕለት ድርድር ላይ መድረሳቸውና እንዲሁም ዛሬ ያ ድርድር ኢፌክቲቭሊ እየተተገበረ መሆኑን ተከትሎ በሲዝፋየሩ አግሪመንት መሰረት ሆርሙዝ ሰርጥን ለማንኛውም ነዳጅ ጫኝ መርከቦች ክፍት አድርገናል እንደልባችሁ ተምነሽነሹበት ብለዋል አባስ። እንደምታውቁት የኢትዮጵያ መንግስት ከዚህ በፊት እንዳሳወቀው 120 ሚሊዮን ሊትር ናፍጣ ጭኖ ኤንድ ደግሞ 60 ሚሊዮን ሊትር የአውሮፕላን ነዳጅ ጭኖ እንግዲህ ሆርሙዝ ሰርጥ ውስጥ እዛ ፐርዣንሲ ውስጥ ስታክ አድርጎ የነበሩ የኢትዮጵያ መርከቦች እንዳሉ አሳውቆ ነበረ። ከደቂቃዎች በፊት ጀምሮ እንግዲህ መንቀሳቀስ ይችላሉ፣ መምጣት ይችላሉ። ዌልካም እንላችኋለን ቀይ ምንጣፍ አንጥፈን። ለማንኛውም ግን ይህንን አናውንስ ካደረጉ በኋላ አባስ ይህንን አናውንስ ካደረጉ በኋላ የድፍድፍ ነዳጅ ዋጋ በጣም በደቂቃዎች ውስጥ 10% ነው ድሮፕ ያደረገው። አሁንም ድሮፕ እያደረገ ይሄዳል ተብሎ ይጠበቃል ማለት ነው። ለማንኛውም ግን ዓለምን ሲያስጨንቅ የነበረው ነገር በስምምነት ለመስማማት ጫፍ ላይ መደረሱን ተከትሎ እንዲሁም ደግሞ ሊባኖስ ውስጥ የነበረው የጦርነት ቆሞ የተኩስ አቁም ስምምነት መፈረሙን ተከትሎ ሆርሙዝ ሰርጥ ተከፍቷል ማለት ነው። ኑ በሏቸው አሁን ጀለሶችን። ባለፉት 50 ምናምን ቀናት ናፍጣ ሰጥቶ ሲያንከራተተል የነበረው የሁለት ዝሆኖች ግጭት እንግዲህ ሊያቆም ጫፍ እንደደረሰ ታውቋል። በሚመጡት ቀናት ቀኑ ስፔሲፋይ ባይደረግም ግን ከውስጥ እየወጡ እንዳሉ መረጃዎች ከሆነ ዊኬንድ ነው የሚለው ሰው ቅዳሜ እሁድ ምናምን በሚመጡት ቀናት ብቻ ግን እነዚህ ሁለት ተደራዳሪዎች የአሜሪካን የኢራን ተደራዳሪዎች ተገናኝተው ሜሞራንደም ኦፍ አንደርስታንዲንግ ይፈራረማሉ ተብሎ እየተጠበቀ ነው ያለው። የመግባቢያ ስምምነት ማለት ነው። የመግባቢያ ሰነድ ላይ ይፈራረማሉ። ከዛ በኋላ እንግዲህ ለሚመጡት 60 ቀናት ደግሞ ተኩስ አቁሙ እንደተራዘመ ቆይቶ የዚህ የመግባቢያ ሰነድ ዲቴሎች ከተሰሩ በኋላ ኮምፕሬሄንሲቭ የሆነ ስምምነት ይፈራረማሉ ተብሎ እየተጠበቀ ነው ያለው። ይህንን ደግሞ ዶናልድ ትራምፕ በተለያዩ መልኮች ኮንፈርም እያደረጉት ነው። በጣም ቅርብ ደርሰናል፣ ያለቀ ጉዳይ ነው፣ ድርድራችን ያለቀ ጉዳይ ነው፣ ፓኪስታን ውስጥ ነው የሚፈረመው፣ ሲፈረም ደግሞ እኔም እሄዳለሁ የሚል ንግግር እየተናገሩ ነበር ትራምፕ። በሁለቱም በኩል ወደ ስምምነት እንደደረሰ የሚጠቁሙ ነገራቶች አሉ። በአንዳንድ የኢራን አመራሮች በኩል አሁንም የሶልቭ ያልተደረጉ የተወሰኑ ነገራቶች አሉ እየተባለ ያለ ቢሆንም በአደራዳሪ በፓኪስታን በኩል ደግሞ በጣም ጫፍ እንደደረሰ እየተነገረ ነው። ዳስ ጉድ ኒውስ ፎር ኤቭሪባዲ። ለሚመጡት ይህ ሜሞራንደም ኦፍ አንደርስታንዲንግ ከተፈረመ በኋላ ሆርሙዝ ይከፈታል ተብሎ ይጠበቃል። ለሚመጡት 60 ቀናት ዲቴሉ የተሰራ ባለበት ሰዓት ሆርሙዝም እንደሚከፈት ነው የታወቀው። ይህ የሚሆን ከሆነ እንግዲህ ሆርሙዝ ላይ ስታክ አድርገው ያሉ የነዳጅ ጫኝ መርከቦች ስፔሻሊ የኛም አሉ እየተባለ ስለሆነ እነሱም እንግዲህ መጥተው የተወሰነ ተስፋ ይሰጡናል ተብሎ ይጠበቃል። ለማንኛውም እንደ ካሚንግ ዴይስ ቀኑ ስፔሲፋይ ባይደረግም ግን ሁለቱ ተደራዳሪዎች ተገናኝተው ሜሞራንደም ኦፍ አንደርስታንዲንግ ይፈራረሙና ይህ ጣጣ ያበቃለታል እየተባለ ነው። ዳስ ጉድ ኒውስ።